ዛሬ በጉግል ማፕስ ላይ ማግኘት የቻልኳቸው ነው በዓለም ላይ እጅግ አስፈሪ የሆኑ ሆቴሎችን ለመጎብኘት ዓለምን እዞራለሁ። ከገደል ጫፍ ላይ ተንጠልጥለ ስካይፖድ ጀምሮ በአማዞን ደን ውስጥ ያለ የዛፍ ላይ ቤት ድረስ እንመለከታለን። እንዲሁም ከመሬት በታች ያለ የሚሳኤል መጠለያ አግኝተናል። እነዚህን ቦታዎች ስንመረምር ህይወታችንን ለአደጋ እያጋለጥን ነው። ስለዚህ እስከ መጨረሻው ከኛ ጋር ቆዩ። የመጀመሪያው ሆቴላችን ወደ ፔሩ ሀገር ወደ ኩስኮ ከተማ ይወስደናል። እዚህ ቦታ ከባህር ጠለል በላይ 11000 ጫማ ከፍታ ላይ ነን እና አሁን ደግሞ የበለጠ ከፍ ልንል ነው። ደስ ይለኛል። አያሽተን ማለት ከኋላችን ያለውን ተራራ ልንወጣ ነው ማለት ነው። ይህ የፔሩ ስካይ ሎጅ ነው። በዓለም ላይ እጅግ አደገኛ ከሆኑ ሆቴሎች አንዱ ነው። እንደዚህ ሆቴል ሁሉ እዚህ ያለው ነገር ሁሉ ከፍተኛ አደጋ ያለው ነው። ወደዚህ ሆቴል ለመድረስ ብቸኛው መንገድ ከ1300 ጫማ በላይ ያለውን ተራራ መውጣት ነው። አሽተን ወደ ታች አትመልከት፣ እንዳትመለከት አልኩ። ከዚህ በፊት ለቪዲዮ እንዲህ ያለ ያበደ ነገር አድርጌያለሁ። ምናልባትም እንደገና ላደርገው። ከዛ 723 ጫማ ከወጣን በኋላ ሌላ አስገራሚ ፈተና ገጠመን። አሽተን ይሄን ነገር ልነግር አልፈልግም፣ ግን አሁን በገመድ ላይ መሄድ አለብን። አብረን ነው። እባካችሁ ሰብስክራይብ አድርጉ። አደረኩት። ይህ ሁሉ ማረገው ካንቺ ላለመለየት ነው። ከዚህ አስተያየት በኋላ ይሄን ገመድ ማንቀጥቀጥ ጀምር ይሆናል ብዬ አስባለሁ። ወደ ላይ መውጣቱ በራሱ ትልቅ ፈተና ነው፣ ግን ከዚህ የበለጠ ከባድ የሚሆነው በዓለም ላይ እጅግ አደገኛ በሆነ አደጋ ላይ ሌሊቱን ማሳለፍ ነው። አሁንስ ተመልሰን ወደታች ለመውረድ ዘግይተናል። እኔ ከፍታን እፈራለሁ። ለዚህ ነው ከፍተኛ ህንጻዎችንና ቤተ መጻሕፍቶችን የምርቀው። ለምን ቤተ መጻሕፍት? ምክንያቱም ብዙ ታሪኮች አላቸው። ሌክሲ፣ አሁን የቀልድ ጊዜ አይደለም። አዎ ልክ ነህ። እንደምታዩት ይህ የምንወጣው ተራራ እጅግ ገደላማ ነው እና ነገሩን የበለጠ አስፈሪ ያደረገው ደግሞ በሰዓት 26 ማይል ፍጥነት የሚነፍስ ነፋስ እየተጋፈጥን መውጣታችን ነበር። ይህ አሁን አስፈሪ ሊመስል ይችላል፣ ግን ቆዩ፣ ምክንያቱም በቀጣይ የምናያቸው ሆቴሎች ከዚህም የበለጠ ያበዱ ናቸው። ከ2 ሰዓት መውጣትና ጥቂት መጥፎ ቀልዶች በኋላ ወደ ሆቴላችን ለመድረስ ተቃርበን ነበር። እሺ አሁን በመኝታ ክፍላችን ፖድ ላይ ቆመናል። ወደ ውስጥ እንግባ። አዎ እንግባ። ሰላም፣ እርግጠኛ ነኝ ይህን እይታ ትወዱታላችሁ። ዋው ያበደ ነው። ይህ ክፍል በእውነት ከመሬት 10000 ጫማ ከፍ ብሎ ይገኛል። አሳካ ነው። አዎ እንዴት ነው? ክፍሉን ጉብኝት እናድርግ። 2 አልጋዎች፣ ሌሎች 2 ተጨማሪ አልጋዎች። ሌክሲ እዚህ 4 አልጋዎች አሉ። ለምን አልተኛው? አይ መታጠቢያ ቤት። ይህ የተለመደ መታጠቢያ ቤት አይደለም፣ ደረቅ መጸዳጃ ቤት ብለው ይጠሩታል። እንዴት እንደሚሰራ ላሳያችሁ። በመሰረቱ መጸዳጃ ቤት መጠቀም ካለብህ እና አንቺ ሴት ከሆንሽ ያው እኔ ምንም አላልኩም። እሺ በቀላሉ የምታደርጉት ይሄን ነው። ሽንትሽን በዚህ ሳህን ውስጥ ታደርጊያለሽ። ከዚያም ሳህኑን ታውጩና ይሄን ነገር ታነሹና እዚህ ውስጥ ታፈሻለሽ። ከዚያም እኛ በታች ያሉ ድንጋዮች ላይ ይፈሳል። የድንጋይ ተራራ ወጪዎች ይቅርታ። በቀጣይ ደግሞ በዚህ ፌስታል ውስጥ ትጸዳጃለህ። ከዚያም ትይዘዋለህ። አያይ የምትይዘው ቆሻሻውን አይደለም፣ ፌስታሉን ብቻ ትይዛለህ። ጠቀልለውና ከዚህ ጉድጓድ ውስጥ ታወርደዋለህ። አሽተን እባክህ እዚህ ውስጥ አትጸዳዳ። ችግር የለም፣ እኔ በመንገድ ላይ ልብሴን አስቀድሜ ያበላሽቻለሁ። ወደ ሰማይ ክፍሎቻችን ከገባን በኋላ ፍርሃቱ በቀስታ መሰማት ጀመረ። በጎን ገደል ላይ ሌሊቱን ከማሳለፋችን በተጨማሪ አንድ ነገር ቢፈጠር እዚህ ተቀርቅረን እንቀራለን። እሺ ወደ መመገቢያ ክፍሉ ደርሰናል። እዚህ ላይ እራታችንን በሰማይ ላይ እንበላለን። ይህ የፍቅር ስሜት አለው። አሁን በእውነት የምግብ መብላት ፍላጎቴን አጥቼዋለሁ። አመሰግናለሁ። ይህ ሁሉ እዚህ እንዴት ሊመጣ ቻለ? በጀርባችን ተሸክመን ነው። ይህን ያህል የውሃ ጀሪካንም? ዋው እንዳንተ አይነት ሰው ፈልጋለሁ። በእውነት ሌክሲ፣ እኔ እዚህ ያለው እኮ ያንን የውሃ ጀሪካን ልሸከምልሽ እችል ነበር። የውሃ ጀሪካን ካንተ ይበልጥ ከባድ ነው አሽተን። በዚህ ቃለ መጠይቅ ማን እንደሚገባ ለመወሰን ሮክ ፔፐር ሲዘር እየተጫወቱ ነው። እሺ ስም ማን ነው? አለን ነኝ። ሰላም አለን። እኔ ሌክሲ ነኝ። በመገናኘታችን ደስ ብሎኛል። እኔም እንዲሁ። ጥቂት ጥያቄዎች ልጠይቅህ። እሺ መጀመሪያ እንደኔ ያለ በጣም ጥሩ የተራራ መውጣት ችሎታ ያለ ሰው አይተህ ታውቃለህ? አይ እኔን የተራራ መውጣት ችሎታ እርግጠኛ ስላልሆነ ጓደኛውን ልጠይቀው ነው። እሺ ስም ማን ነው? ሰላም፣ እኔ ኤልፈር ነኝ፣ የእናንተ አስጎብኚ። እሺ ዛሬ ድንጋዩን ስወጣ ያየኸኝ አንተ ነህ እንዴ? ምን አሰብክ? በጣም ጥሩ አድርገሻል። ዛሬ ማንም አላለቀሰም፣ ማንም አልተንቀጠቀጠም። እሱ ያላወቀው ነገር ቢኖር እኔ ግን በውስጤ እያለቀስኩ ነበር። ለማንኛውም አሁን ከባባድ ጥያቄዎችን እንጠይቀው። እዚህ የመጸዳጃ ቤት ስራን በፕላስቲክ ቦርሳ ውስጥ ታደርጋላችሁ?
ምን እናድርግ? ሁኔታው እንዲህ ነው። ፈሳሽ ነገሮችና ጠንካራ ቆሻሻዎችን በተለያየ ቦታ ማስቀመጥ አለብን። እኔ እዚህ አልጠቀምም፣ ግን ለሌላ ሰው ልጠይቅ ብዬ ነው። አንድ ሰው በፌስታል ውስጥ ቢያደርግና እናንተ መጥታችሁ ተወስዱታላችሁ ወይስ የሆነ ቦታ ያስቀምጡታል? የጽዳት ቡድን አለን። እሺ ጥሩ ነው። ስለዚህ ያን ስራ የምታደርገው አንተ አይደለህም። ለስራ ብቻ ሲባል ለ2 ሰዓታት ያህል ተራራ መውጣት የሚፈልጉ ብዙ የጽዳት ሰራተኞች ይኖራሉ ብዬ አላስብም። እኔ ድንጋይ ስወጣ ካየኸኝ በኋላ ለኔ ጥያቄ አለህ ብዬ አስባለሁ። ምናልባት እዚህ እንደሰራ ልትቀጥረኝ ትፈልግ ይሆናል። ከፈለግሽ ለቀጣዩ ጊዜ ማመልከት ትችያለሽ። ማመልከት አለብኝ? አዎ። እስካሁን አደጋ ወይም ጉዳት ደርሶ ያውቃል? በዚህ ሳምንት ምንም አልተፈጠረም። በዚህ ሳምንት? ዛሬ እኮ ሰኞ ነው። ራታችንን በላንና ወደ መኝታ ክፍላችን ከመመለሳችን በፊት ያለውን ድንቅ እይታ ለመደሰት ሞከርን። እሺ አሽተን እዚህ ነው የምንለይህ። ቆይ እኛ አንድ ክፍል ውስጥ አንተ የለም? ግን ፈርቻለሁ። ግን አደራ አሽተን። ሌክሲ ልትሄጂ ነው? አዎ። ኦ አምላኬ፣ ለምን ወደዚህ መጣሁ? ይህ በጣም የሞኝነት ውሳኔ ነው። በርዶኛል፣ ፈርቻለሁ። ሌክሲ እንድተኛ ወደ እሷ ክፍል እንዳልሄድ ለምን እንደከለከለችኝ አላውቅም። አሁን መተኛት አልቻልኩም። ሌክሲ እዛ እንዳለች ለማወቅ ልደውልላት። ሌክሲ አለሽ? አሽተን አለሁ። መተኛት አልቻልኩም። በጣም መጥፎ ነው፣ ምክንያቱም የአንተ ሬዲዮ ጥሪ ከመምጣቱ በፊት በሰላም ተኝቼ ነበር። አንቺ ጋር የበለጠ ምቹ ይመስላል። እኔ መጥቼ መተኛት እችላለሁ? እኔም ልምጣ? መልስ አልሰጠችኝም። ምናልባት ግንኙነቱ ተቋርጧል። ደህና አደራችሁ። እውነት ግን ደህና አድሬያለሁ ማለት አልችልም። ምናልባት አድሬያለሁ ብቻ ማለት ይሻላል። በእውነት ምክንያቱም አልተኛውም። ሌሊቱን ሁሉ እንደወደኩ ያሉ ህልሞችን ሳይ ነበር። ግን ለምን? ይህን እይታ ተመልከቱ። ለማንኛውም በጣም የምፈልገው ነገር ቡና ነው። ቡና በጣም እፈልጋለሁ። ቁርሳችንን በደስታ በላን፣ ግን አሽተን ብዙ እንዳይበላ አስጠነቀቅኩት። አሽተን እኔ በሆነ ይህን አልበላም ነበር። ለምን? ወደታች መውረድ አለብን። እንዴት እንወርዳለን? እሺ ሰዎች፣ አሁን በገመድ ላይ መሄድ አለብን። ምን? እኔ እንደ ሀይቅ ብቻ እኮ ብዬ አስቤ ነበር። ይቅርታ፣ መንገድ ነበረብኝ። ይህ ገመድ የት ያደርሰናል? ወደ ዛፍ ቤቱ። ኦ ጋድ! ነገር ግን አሁን ወደ ቀጣይ ሆቴል ለመሄድ ጊዜው ደርሷል እና አሁን ካሁን በኋላ የምናያቸው ሆቴሎች የበለጠና የበለጠ ገራሚ እንደሚሆኑ አስታውሱ። የአማዞን ወንዝ። ወደዚህ ቦታ ያደረግነው ጉዞ እንደዚያ በቀላሉ የተጠናቀቀ አልነበረም። በእውነቱ አውሮፕላን መሳፈር ነበረብን። ከዚያም ለ2 ሰዓት መኪና ነዳን። አሁን ደግሞ በአማዞን ወንዝ ላይ የ1 ሰዓት የጀልባ ጉዞ ማድረግ አለብን። በጀልባ መሄድ አለብን? አዎ። እና ይህ ሆቴል ለምን አደገኛ ይሆናል? በቀላሉ ቀጣይ ሆቴል ለመቆየት ትንሽ እብድ መሆን አለብን። ለማንኛውም ጀልባችን እየጠበቀችን ነው። ሆቴሉ አደገኛ ነው። ይሁን እንጂ እኔ ግን በዚህ ጀልባ ውስጥ ብቻ ፈርቻለሁ። አሽተን አንተ መጀመሪያ ጥንቃቄ። በዚህ የጀልባ ጉዞ ለመቅረጽ ትንሽ ከባድ ነበር። ስለዚህ የጉዞዬን ምስል ለማሳየት ከነፃ ምስል ማህደሮች የተወሰዱ ቪዲዮዎችን በመሃል እጠቀማለሁ። ብንገጭ ምን ይሆናል? ብዙ ችግር ውስጥ እንገባ ይሆን? ይህ የ1 ሰዓት የጀልባ ጉዞ በውሳኔ እንድጸጸት አድርጎኛል። ያለፈው ሆቴል ምንም ያህል አደገኛ ቢሆንም ይህ የቀጣይ ሆቴል ግን ከዚያ በፊት ካየነው ሁሉ የተለየ ነው። ለምን እንደሆነ ለማወቅ ከኛ ጋር ቆዩ። ኮፍያ የወደቀብኝ። ክፉ ነገር ለማለት አይደለም አሽተን፣ ግን ምናልባት በአዞ ላይ የበለጠ ያምራል። አመሰግናለሁ ሌክስ፣ ጥሩ እንዲሰማኝ አድርገሽኛል። እዚህ አካባቢ ያሉ ዶልፊኖች ሮዝ እንደሆኑ ይነገራል። እዚህ ላይ እያዋሸኝ እንዳይሆን በአይኔ አንዱን ማየት አለብኝ። ቀጣይ ጉዞ መድረሻችን ያደረግነው ጉዞ ረጅም ነበር፣ ነገር ግን ስንደርስ በጣም ነው የደነገጥነው። ደረስን። ምን ማለት ነው ደረስን የምትዩ? ምንም ነገር አይታየኝም። አሽተን ወደ ላይ እይ። እዚህ ዛፍ ላይ ነው የምንቆየው? አሁን በመሰረቱ ዝንጀሮ ሆነናል። ቆይ ሌክሲ፣ ግን ዛፎች ሁል ጊዜ ይወድቃሉ። አዎ፣ ይህ ደህንነቱ የተጠበቀ አይደለም። ይህ አደገኛ ከሆኑ ሆቴሎች ዝርዝር ውስጥ ነው። እኔ ግን በዚህ አልተስማማው። በጫካ መካከል አምጥተሽኝ አሁን ደግሞ በዛፍ ቤት ላይ እንድቆይ ትጠብቂኛለሽ? ምርጫ የለህም። እሺ፣ አንድ መፍትሄ እፈልጋለሁ። አያትፈልግም። እንሂድና እንመልከት። ዛፍ ላይ ያለውን ቤት መፈለግ ጀመርን። ይህ የማይታመን ነው።